ፖርኖግራፊ ወይም የወሲብ ፊልም እንዴት ከእግዚአብሔር ያርቀናል? ታውቃላችሁ፣ በዓለማችን በርካታ ቁጥር ያላቸው ሰዎች ፖርኖግራፊ በእያንዳንዱ ቀን እንደሚመለከቱ። በዚህ በኢትዮጵያ እንኳን ጥናቶች እንደሚያሳዩት እጅግ በጣም ብዙ ወጣቶች ለዚህ ተጋላጭ እንደሆኑና ያንን ከሚመለከቱ ደግሞ ለአላስፈላጊ ክፉ ልምምዶች ራሳቸውን እንደሚያጋለጡ ጥናቶች ያሳያሉ። ይሄ እዛ ሩቅ ቦታ ያለ ከባህር ማዶ ያለ ሳይሆን እዚሁ በዙሪያችን እየተካሄደ ያለና በሀገራችን በማህበረሰባችን አልፎም በቤተ ክርስቲያናችን ጭምር ሳይቀር በጣም ከፍተኛ ተጽዕኖ ውስጥ ወጣቶች እየወደቁ እንዳሉ እንመለከታለን። በዓለማችን በጣም ከፍተኛ በሆነ ፐርሰንቴጅ ኢንተርኔት ከሚጠቀሙ ሰዎች አብዛኛው ይህንን ምስል ይመለከታል ወይም ፖርን ይመለከታሉ። በእያንዳንዱ ደቂቃ ሰዎች ወደ እነዛ ድረገጾች እየገቡ ስክሮል እያረጉ ሰርች እያረጉ እየተመለከቱ ቅድስናቸውንና ነፍሳቸውን ከእግዚአብሔር ያርቃሉ። በጣም በጸጥታ የሚሄድ ሱስ፣ ህብረትን ግንኙነትን የሚገል ጋብቻን የሚያፈርስ እንደዚሁም ደግሞ ቀላል በማይባል ደረጃ ሰዎች እርስ በርስ የሚመለከቱበትን እይታና መነጽር የሚያዛባ በጣም ክፉ ልምምድ እንደሆነ እናያለን። ወደ ሀገራችን ወደ ኢትዮጵያ ስንመጣ ጥናቶች እንደሚያሳዩት በተለይ በወጣቶች ላይ በአዲስ አበባ በተሰራ ጥናት ከ40% በላይ የሚጠጉ ወጣት ተማሪዎች ለእንደዚህ ልምምዶች የተጋለጡ እንደሆኑ ጥናቶች ያሳያሉ። ፖርኖግራፊ ደግሞ ከሚመለከቱ ሰዎች እጅግ እጥፍ ደረጃ በሚባል መንገድ ላላስፈላጊ ልምምድ ራሳቸውን ያጋለጣሉ። እነዚህ ነገሮች ሲነግሩን ትግሉ የእውነት እንደሆነና እዚሁ በዙሪያችን የተካሄደ ያለ እንደሆነ እንመለከታለን። ወገኖቼ፣ እጅግ በጣም አስከፊ የሚባለው ደግሞ ጉዳት የሚያመጣው ሰውነታችን ፊዚካሊ አይምሯችን ብሬናችን ላይ ከሚፈጥረውም ባለፈ መንፈሳዊ ህይወታችን ላይ የሚያመጣው ጉዳት ነው። ክርስቶስ በማቴዎስ ወንጌል ምዕራፍ 5:28 ላይ ሲናገር እኔ ግን እላችኋለሁ ሴትን በምኞት አይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል ይላል። ፖርኖግራፊ ወይም ደግሞ የወሲብ ፊልሞች ልባችንን አላስፈላጊ ለሆነ ክፉ ምኞት እንድናረግና ቅድስናችን እንዲጎል ያደርጋል። ደስታን እንድንፈልግ ከቅድስና ይልቅ የስጋን ምኞትና መሻት እንድንፈልግ ያረጋል። ሰዎችን እንደ ዕቃ እንድንመለከት ያረጋል። ያው በእግዚአብሔር አምሳል የተፈጠሩ ሰዎች ከመሆናቸው ይልቅ እንደ ወሲብ መጠቀሚያ ዕቃ እንድናያቸው አይምሯችን፣ አስተሳሰባችን ሁሉ ያዛባል። እንደዚሁም ቀስ ያለ በጸጥታ ከሁሉ በላይ አስከፊ በሆነ መንገድ ልባችንን ከእግዚአብሔር ያርቃል። ሌላኛው ደግሞ ፖርኖግራፊ የበደለኝነት ስሜት እንዲሰማን ያረጋል፣ እንድናፈር ያረጋል። በዚህ ልምምድ ውስጥ መሆን በጣም ለውስጣችንና ለራሳችን መጥፎ አመለካከትና የጥፋተኝነት ስሜት እንዲኖረን ያረጋል። ባዶነት እንዲሰማን ያረጋል፣ እንድናፍር ያረጋል። እንደዚህም ደግሞ ልክ አዳም ያን የተከለከለ ፍሬ በበላ ሰዓት አዳምና ሔዋን ከእግዚአብሔር እንደሸሹ እንደተደበቁ በተመሳሳይ መንገድ ከእግዚአብሔር እንድንደበቅ ያደርጋል። ከእግዚአብሔር ጋር ያለንን ግንኙነት ይጎዳል። የጸሎት ህይወታችን ያዳክማል። እንደዚሁም ደግሞ ለመንፈስ ቅዱስ ያለን የልብ ዝግጅት ሙሉ በሙሉ ይገላል። አምልኮን ባዶ እንዲሆን ያደርጋል። ልብን ያደነድናል። አንደኛ ቆሮንቶስ ምዕራፍ 6:18 እንደሚናገር ከዝሙት ሽሹ፣ ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው፣ ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና፣ ስለዚህ በሰውነታችሁ እግዚአብሔርን አክብሩ ይላል። ፖርን ልባችንን ከእግዚአብሔር የሚያርቅበት እጅግ በጣም ፈጣኑና አቋራጩ መንገድ ነው። ከእግዚአብሔር መገኘት እንድንርቅ የሚያደርግ፣ ምክንያቱም እኛ ሕያው የእግዚአብሔር ቤተ መቅደስ ማደሪያ ስለሆነን ከዝሙት ካልሸሸን በስተቀር በእነዚህ ልምምዶች ውስጥ ስንሆን ልባችን ከመንፈስ ቅዱስ እየራቀ ይሄዳል። ግን ወገኖቼ፣ ይህን እያልኩ ያለሁት ልፈርድባችሁ ወይ ደግሞ ልኮንናችሁ ሳይሆን አንድ እውነት ላሳስባችሁ ነው። እግዚአብሔር ነፃ ያወጣል። ምናልባት በእንደዚህ አይነት ልምምድ ውስጥ ሆናችሁ ለመውጣት የከበዳችሁ ካላችሁ ብቻችሁን አይደላችሁም።
እጅግ በጣም በጉ ሰዎች በዚህ ልምምድ ውስጥ ሆነው ከዛ ለመውጣት ትግል ላይ ናቸው። እግዚአብሔር ደግሞ መቼም ቢሆን ልቡ የተሰበረውንና እሱን የሚፈልግ ለመቀደስ የሚፈልገውን ወደ እሱ ሲመጣ ጀርባውን አይሰጥም። ሁለተኛ ጢሞቴዎስ ምዕራፍ 2:22 ላይ ሲናገር ከወጣትነት ክፉ ምኞት ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋራም ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተል ይላል። ስለዚህ ቅድስናን መምረጥ ትችላለህ። ነፃ መውጣትን መምረጥ ትችላለህ። እግዚአብሔርን መምረጥ ትችላለህ። ዛሬ የመጀመሪያውን እርምጃ ጀምር። ከዛ ምስል ራቅ፣ ወደ እግዚአብሔር ተመለስ። ወደ እግዚአብሔር መገኘት ተመለስ። እሱም በእርግጥ ነፃ ያወጣል። ምናልባት ይህ መልእክት ልባችሁን ከነካ ከተማራችሁበት ሌላውን በተመሳሳይ መንገድ እንዲደርሰው ሼር እንድታደርጉ ጠይቃቸዋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ።